ለረጅም ጊዜ ከፈረንጆቹ 2005 ጀምሮ እስካሁን ድረስ ማለትም እስከ 2025 ኖቬምበር ድረስ የቢቢሲ ሃርድ ቶክ አዘጋጅና በቅጽል ስሙ አደገኛው ጠያቂ ጋዜጠኛ ከሚባለው ስቴቨን ጆን ሳኩር በኋላ በምዕራቡ ዓለም ፍላጎት ብቻ የበላይነት የሚዘወረው የእንግሊዝኛ ቋንቋ ጣቢያዎች በኳታሩ በአልጀዚራ ቲቪ መምጣትና ተገዳዳሪ መሆን ተከትሎ በዚሁ ጣቢያ ስማቸው በጉልህ እየተነሳ ካሉት መካከል ጥሩ ጠያቂ የሆነው ጋዜጠኛ መህዲ ሐሰን ነው። ጋዜጠኛ መህዲ ሐሰን አቶ ጌታቸው ረዳ ጋር ያደረገውን ቃለ ምልልስ ልናስቀኛችሁ ወደናል። አብራችሁን ቆዩ። መህዲ ሐሰን በ2019 ጠቅላይ ሚኒስትር አብይ ከኤርትራ ጋር በነበረው የረጅም ጊዜ ግጭት በማስቆሙ የኖቤልና የሰላም ሽልማት አሸነፈ። ዛሬ ግን በሁለቱም ሀገራት መካከል አዲስ ግጭት ሊፈጠር እንደሚችል እየተሰማ ነው። ታንኮች ወደ ድንበር እየተንቀሳቀሱ ነው። ኢትዮጵያ ከኤርትራ ጋር ሌላ ጦርነት አፋፍ ላይ ናት። አቶ ጌታቸው ረዳ እንደዚህ አላስቀምጠውም። ኢትዮጵያ የቀይ ባህር መዳረሻን ትፈልጋለች የሚለው ንግግር አሰብ የተባለውን መሬት በባለቤትነት ከመያዝ ጋር ይደባለቃል። እኔ እስከማውቀው ድረስ የኤርትራ ሉዓላዊነት የሚጻረር ምንም አይነት ተአማኒነት ያለው ክርክር የለም። መህዲ ሐሰን ይህ ወደ ጦርነት አያመራም እያሉ ነው? አቶ ጌታቸው ረዳ ይህ ወደ ጦርነት ይመራል ብዬ አልጠብቅም፣ ቢያንስ በአጭር ጊዜ ውስጥ። መህዲ ሐሰን ጠቅላይ ሚኒስትር አብይ ግን ይህን ታሪካዊ ስህተት የወደብ ጉዳይ እናርማለን ብለዋል። ኢትዮጵያ ወደብ አልባ ሆና እንደማትቀር 1,000,000% እርግጠኛ ነኝ ብለዋል። የኢትዮጵያ ጦርም ማንኛውም መስዋዕትነት ለመክፈል ዝግጁ ነን ብለዋል። እነዚህን እንዴት እንደማስፈራሪያ ይሆኑ? አቶ ጌታቸው ረዳ ፕሬዝዳንት ኢሳያስና ጠቅላይ ሚኒስትር አብይ ቀውሱን ለማርገብ በልባቸው ውስጥ መንገድ ያገኛሉ ብዬ የማምንበት ምክንያት አለኝ። እመነኝ። መህዲ ሐሰን ይህ ሾው የእምነት ሾው አይደለም፣ የእውነታና የፋክት ሾው እንጂ። ጌታቸው ረዳ እውነታውን ልንገርህ፣ በቅርቡ ወደ አፋር ክልል ቡሬ ድረስ ተጉዤ ነበር። የኢትዮጵያ መንግስት የአስፋልት መንገድ ሲገነባ አየው። በግልጽ ከኤርትራ መንግስት በኩልም መንገድ እየተገነባ ነው። ስለዚህ በቅርቡ የተፈጠረ አለመግባባት መሆን አለበት። ያን ያህል ኢንቨስትመንት ካደረጉ ሁለቱ ወገኖች ተመልሰው የሚስማሙበት መንገድ አያጡም። መህዲ ሐሰን የአብይ ተቃዋሚዎች የመሲነት ስሜት አለበት ይላሉ። እናቱ 7ኛው የኢትዮጵያ ንጉስ እንደሚሆን ራዕይ አይታለች ብሏል። አንድ አማካሪውም አብይ በእግዚአብሔር የተቀባው ነኝ ብሎ ያምናል ብሏል። ለእርሶ ይህን ብለውታል? አቶ ጌታቸው ረዳ አይ በይፋ ተናግሯል፣ በፓርላማ ተናግሯል አይደል? እሱ እንዳለው እናቱ አንድ ቀን ንጉስ እንደሚሆን ነግረዋለች። መህዲ ሐሰን አብይ ኢትዮጵያን እንዲገዛ በእግዚአብሔር ተመርጧል ብለው ያምናሉ? ጌታቸው ረዳ አላምንም። መህዲ ሐሰን ይህን ነግረውታል? አቶ ጌታቸው ረዳ ልነግረው አይገባኝም፣ እንደውም እሱ ከመመረጡ በፊት የቅርብ ጓደኛዬ ነበረ። መህዲ ሐሰን የቅርብ ጓደኛሞች ነበራችሁ? ጠልተውት ነበር። የዘር ማጥፋት፣ የጦርነት አራማጅ፣ ኢምፔሪያሊስት ብለውታል። አቶ ጌታቸው ረዳ ያ ጓደኛሞች የነበርንበትን እውነት አይለውጠውም። መህዲ ሐሰን ከዘር መጥፋቱ በፊት ማለት ነው? አቶ ጌታቸው ረዳ አዎ። መህዲ ሐሰን ከዘር ማጥፋቱ በኋላስ እንደገና ጓደኛሞች ናችሁ? አቶ ጌታቸው ረዳ እርስ በርስ እንዋጋ ነበረ። መህዲ ሐሰን አብይ ብቃቱን አስመስክሯል? ጌታቸው ረዳ ብቃቱን ገና አላስመሰከረም። መህዲ ሐሰን ይህን ቃለ ምልልስ አይቶ አማካሪው ብቃቱን ገና አላስመሰከረም፣ በዘር ማጥፋት ወንጀለኛ ሊሆን ይችላል ማለቱን ከሰማ ከስራ ያባረረኛል ብለው ያስባሉ ወይስ ያቆዩታል? አቶ ጌታቸው ረዳ እንደ እውነቱ ምን እንደሚፈጠር አላውቅም፣ ግድም የለኝም። ነገር ግን እነዚህ ነገሮች በይፋ መናገር የግድ ወደዚህ አይነት ውጤት ያመራል ብዬ አላምንም። መህዲ ሐሰን አንዳንዶች እንደሚሉት ይህ የጠቅላይ ሚኒስትር አብይ ታላቅ የአንድነት ራዕይ መደመር ያፈርሳል። ብዙ ሰዎች ተችተውታል። አንዳንዶች ቅጥፈት ይሉታል። አንዳንዶች አብይ ስለመደመር ምንም አያውቅም ይላሉ።
ግልጽ ለማድረግ ያህል አብይ ስለመደመር ምንም አያውቅም ያሉት እርስዎ ኖት? ጌታቸው ረዳ መደመር ምን ነበረ? እኔ ስለመደመር ሀሳብ ነበረኝ። ነገር ግን በወቅቱ እሱ ባለው ነገር አልስማማም ነበር። ሚዲያስን አሁንም ቅጥፈት ነው ብለው ያስባሉ? ጌታቸው ረዳ ምናልባት ባለፉት 5 ዓመታት በሳሎኛለሁ። እንደዚህ አይነት አጠቃላይ መግለጫዎችን ማስወገድ አለብኝ። ሚዲያስን አንዳንዶቹ እንደሚሉት ይህ የጠቅላይ ሚኒስትር አብይ ታላቅ የአንድነት ራዕይ መደመርን ያፈርሳል። ብዙ ሰዎችም ተችተውታል። አንዳንዶቹ ብልሸት ቅጥፈት ነው ይሉታል። አንዳንዶቹ አብይ ስለመደመር ምንም አያውቅም ይላሉ። ግልጽ ለማድረግ ያህል ብልሽነት ነው አብይ ስለመደመር ምንም አያውቅም ያሉት እርስዎ ኖት? ጌታቸው ረዳ መደመር ምን ነበረ? እኔ ስለመደመር ሀሳብ ነበረኝ። ነገር ግን በወቅቱ እሱ ባለው ነገር አልስማማም። ሚዲያሰን አሁንም ቅጥፈት ነው ብለው ያስባሉ? ጌታቸው ረዳ ባለፉት 5 ዓመታት በሳሎኛለሁ እንደዚህ አይነት አጠቃላይ መግለጫዎችን ለማስወገድ። ሚዲያሰን ወደ ባለሙያዎች እንሂድ። በዚህኛው ቃለ መጠይቅ ላይ ጸዳለ ለማ የአዲስ ስታንዳርዷ እንዲሁም ወጣቱ ተመራማሪ ብስራት ለሚሳ ተጋብዘው ነበር። ወደ እነሱኛው ይህ ለጦርነቱ ሰለባዎች ምን ማለት ነው? እሱ ለሰራው ስህተት እየተጸጸተ እንደሆነ ተናግሯል። የአዲስ ስታንዳርዷ ጸዳለ ለማ ጌታቸው ይህን ከታላላቅ አሳዛኝ ክስተቶች ትራጀዲስ አንዱ ይመስለኛል። ይህ የሞራል ውድቀት ብቻ አይደለም። ይህ የዘር ማጥፋት ወንጀል መፈጸሙን ትስማማለህ? ይህን ችግር ለመፍታት ከውስጥ ሆኖ መስራት ወይም ፕራግማቲዝም ልለው እችላለሁ። ደጋፊዎችም ይህንን ይላሉ። እስካሁን ምን ሰርተሃል? የትግራይ ህዝብ ካሳ አግኝቷል? ፍትህ አግኝቷል? የፌዴራል መንግስቱ ትግራይን ወደ ፌዴሬሽኑ ለማካተት ሞክሯል? መልሱ አይ ነው። ለተጎጂዎች ፍትህ አለ? መልሱ አይ ነው። ሚዲያሰን ለወጣቱ ብስራት ለሚሳ ያቀረበለት ጥያቄ ነው። ከጸዳለ ሀሳብ ጋር ትስማማለህ? ብስራት ለሚሳ በሚያሳዝን ሁኔታ ከጸዳለ ጋር አልስማማም። አንደኛ በትግራይ የነበረው የዘር ማጥፋት ተብሎ አልተሰየመም። ይህ በጣም ጥንቃቄ የሚፈልግ ጽንሰ ሀሳብ ነው። ወደ ጌታቸው ስንመጣ ግን ይህ በጣም ፕራግማቲክ ተጨባጭ የሆነ በብዙ እርምጃዎች አዎንታዊ ውጤት ያለው እርምጃ ነው ብዬ አምናለሁ። ይህ በሁለት ግለሰቦች መካከል ያለ ጥምረት አይደለም። ህዝቡ የህወሓትን የ50 ዓመት አምባገነናዊ ሞኖፖላዊ ውድቅ እያደረገ ነው። ዲሞክራሲያዊ ሁሉን አቀፍ ክፍት የሆነ አዲስ የፖለቲካ ምህዳር ይፈልጋሉ። ይህ እርምጃ ትግራይ ከውስጧ ራሷን እንድታድስ እድል የሚሰጣት ነው። ሚዲያሰን ጌታቸው ለአቶ ጌታቸው ነው። ብስራት እዚያ መሆንን ጠቅላይ ሚኒስትሩ አማካሪ መሆንን ትክክል ነው እያለ ነው። የጸዳልን ነጥብ መልስልኝ። በመንግስት ውስጥ በመሆን በትክክል ምን አሳካ? ለትግራይ ምን ፍትህ አመጣ? ጌታቸው ረዳ እኔ እዚህ ስለ ሞራል ልሰብክ አልመጣሁም። እኔ በእነዚህ መሪዎች አንዱ ነኝ። በተበላሸው ነገር ሁሉ ተጠያቂ መሆን ከሚገባቸው አንዱ ነኝ። ነገር ግን ይህ አጥፊ አካሄድ ለትግራይ ህዝብ እንደማይጠቅም ከተገነዘቡት መሪዎች አንዱ መሆኔንም አውቃለሁ። ሚዲያሰን ጸዳለን እያመለከተ እሷ የምትለውን ነው ምልህ። ምን አሳካህ? ጌታቸው አይ መንግስቱን ከተቀላቀልኩ ጀምሮ ማለቷ ነው። እኔ አብይ አህመድ ከሾመኝ ጊዜ ጀምሮ የጊዜያዊ አስተዳደር ፕሬዝዳንት ነበርኩ። እናም ድንገት ከትግራይ ተባረሬ አዲስ አበባ መጥቼ አሁንም ከትግራይ ጉዳዮች ጋር መስራት አለብኝ። አሁንም የትግራይ ህዝብ ጥቅም ማስጠበቅ አለብኝ። አሁን ከጠቅላይ ሚኒስትሩ ጋር የመስራት እድል አለኝ። እንደ ፖሊሲ አውጪ ሳይሆን እንደ አማካሪ። ሚዲያሰን ለሰላምና መረጋጋት ምርጡ መንገድ እንደ እርሶና እንደ አብይ ለረጅም ጊዜ የቆዩ ሰዎች ከፖለቲካ ጡረታ ወጥተው ነውር የሌለበት የሆነ አዲስ ትውልድ ስልጣኑን እንዲይዝ መፍቀድ አይደለም? ጌታቸው ረዳ እኔ መናገር የምችለው ስለራሴ ብቻ ነው። እኔና ባልደረቦቼ መድረኩን መልቀቅ እንዳለብንና ባሳለፍነው አስቀያሚ ታሪክ ሳንጎዳ ችሎታ ላለው አዲስ ትውልድ ማስረከብ እንዳለብን መናገርህ ልክ ነው። ሚዲያሰን ታዲያ ለምንድን ነው አዲስ የፖለቲካ ፓርቲ አሁን ያቋቋሙት? ጌታቸው ረዳ ያለኝን ድጋፍ ወይም ስም ለፓርቲው መጠቀም ነበረብኝ። በትግራይ ያለኝን ድጋፍ ለፓርቲው ማበርካት አለብኝ እና እርግጠኛ ሁን፣ ለማንኛውም የተለየ ቢሮ ስልጣን አልወዳደርም።
በአልጀዚራው ቃለ ምልልስ ላይ አቶ ጌታቸው ረዳ ከተመልካቾችም ጥያቄ ቀርቦላቸው ነበር። ተመልካች 1 ዶናልድ ትራምፕ 8 ጦርነቶችን እንደፈታ ተናግረዋል። አንደኛው በኢትዮጵያና በግብጽ መካከል ነበር ብሏል። ግን በኢትዮጵያና በግብጽ መካከል ጦርነት አልነበረም። ስለዚህ እየዋሸ ነው አይደል? ጌታቸው ረዳ ታውቃላችሁ፣ ተጨማሪ ጠላቶችን ላለማፍራት የምሞክርበት ደረጃ ላይ ደርሻለሁ። ስለዚህ ስለ ፕሬዝዳንት ትራምፕ ምንም አልልም። ነገር ግን በግብጽና በኢትዮጵያ መካከል የነበረ ጦርነት ፈቷል እስከሚለው ድረስ የቃላት ጦርነት ካልሆነ ድረስ ያም ቢሆን ገና አልተፈታም። በግብጽና በኢትዮጵያ መካከል ጦርነት አልነበረም። ተመልካች 2 መንግስት በቀጣዩ ሰኔ ምርጫ ለማድረግ ተስፋ አድርጓል። እርሶም ስምረት የሚባል አዲስ ፓርቲ እንዳለው ታውቃለሁ። በምርጫ ለመሳተፍ ስላላችሁ ዝግጅት ሊያብራሩልን ይችላሉ? ጌታቸው ረዳ ይህ ፓርቲ የተቋቋመው በህወሓት የለየለት አመራር ምክንያት በትግራይ የነበረውን የለውጥ እንቅስቃሴ እንዳይከስም ለማድረግ ነው። ክፍተቱን ለመምራት እየሞከርን ነው። እኔን ጨምሮ የህወሓት አመራር ሊሰራው የነበረውን ማለትም አምባገነናዊ ቁጥጥር መድገም አንችልም። አቶ ጌታቸው ረዳ ከአልጀዚራው ጋዜጠኛ መህዲ ሀሰን ጋር ያደረገውን ቆይታ በወፍ በረር የቃኘንበት ዝግጅታችን ይህንን ይመስል ነበረ። ሰላም።